ኢትዮ ነጋሪ የእርሶ እውነተኛ የመረጃ ምንጭ ቤቶ ነው። ወቅታዊ መረጃዎች፣ ዜናዎች፣ መዝናኛዎች፣ የተጣሩ መረጃዎችንና አዳዲስ የሥራ ቅጥር መረጃዎችን እናደርሶታለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። ለተጨማሪ መረጃዎች ዌብሳይታችንን etionagari.comን ይጎብኙ። ሰላም ጤና ይስጥልን የተከበራችሁ ተከታታዮቻችን፣ ይህ ኢትዮ ነጋሪ ነው። በኢትዮ ነጋሪ ከሀገራችን ኢትዮጵያ፣ ከአፍሪካ እንዲሁም በዓለም አቀፍ ደረጃ የተሰሙ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ አዳዲስ መረጃዎች ይቀርባሉ። አብራችሁን ቆዩ። ለሰዓቱ ከያዝናቸው መረጃዎች ውስጥ ህወሓት የዘረፈውን ነዳጅ መመለስ አለበት ተብሏል። የኬንያ አየር መንገድ ለኢትዮጵያ መንግስት ያቀረበው የክፍያ ጥያቄ፣ ራይላ ኦዲንጋ የምርጫ አሸናፊ መሆኔ ይታወጅልኝ ስለማለታቸው። በቆይታችሁ እነዚህንና ሌሎች አዳዲስ መረጃዎችን ትሰማላችሁ። ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ህወሓት የዘረፈውን ነዳጅ መመለስ አለበት ተባለ። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሪች በሰጡት መግለጫ ነሐሴ 18 ቀን 2014 ዓ.ም ጠዋት ላይ በትግራይ ክልል መዲና መቀሌ ከተማ የሚገኘው የምግብ ፕሮግራም መጋዘን መዘረፉን ገልጿል። ዱጃሪች የትግራይ ኃይሎች መቀሌ በሚገኘው የዓለም ምግብ ፕሮግራም መጋዘን በኃይል በመግባት 12 የነዳጅ ታንከር 570,000 ሊትር ነዳጅ ወስደዋል ሲሉ አስታውቀዋል። በቦታው ላይ የነበረው የዓለም ምግብ ፕሮግራም ቡድኑ የዘረፈውን ለመከላከል ጥረት ቢያደርግም እንዳልተሳካለት ተናግረዋል። የተባበሩት መንግስታት ድርጅት ለሰብአዊ ስራ ሊውል የነበረው ነዳጅ ላይ የተፈጸመውን ዝርፊያ አጥብቆ እንደሚያወግዝም ገልጿል። ነዳጁ ለሰብአዊ ድጋፍ፣ ምግብ፣ ማዳበሪያና ሌሎች አስቸኳይ ቁሳቁሶችን ለማጓጓዝ የሚውል እንደነበር የገለጹት ዱጃሪች ነዳጁ በመዘረፉ በመላው ሰሜን ኢትዮጵያ ድጋፍ የሚያስፈልጋቸው ሰዎች ለመድረስ በሚሰራው የሰብአዊ ድጋፍ ስራ ላይ ተጽዕኖ እንደሚኖረው ተናግረዋል። የዓለም ምግብ ፕሮግራም ድርጅት ዋና ኃላፊ ዴቪድ ቢስሌይ በበኩላቸው በትዊተር ገጻቸው ላይ ባስተላለፉት መልእክት የህወሓት ቡድን የዘረፈውን 570,000 ሊትር ነዳጅ በአፋጣኝ እንዲመልስ ጠይቀዋል። ዋና ኃላፊው ተቋማቸው ምግብ ለማመላለስ የሚረዳውን ነዳጅ ካላገኘ ሚሊዮኖች ለረሃብ ሊጋለጡ እንደሚችሉ ገልጸዋል። የህወሓት ቡድን ድርጊትም የሚያሳፍርና የሚያስቆጣ መሆኑን የገለጹት ኃላፊው ቡድኑ የዘረፈውን ነዳጅ በአፋጣኝ እንዲመልስ ጠይቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በኢትዮጵያ መንግስትና ህወሓት አስቸኳይ ተኩስ አቁም እንዲያደርጉና የሰላም ንግግር እንዲጀመር ትናንት ለጋዜጠኞች በሰጡት መግለጫ ጥሪ አድርጓል። በሁለቱ ወገኖች መካከል ግጭቱ ዳግም ማገርሸቱ እንዳሳዘናቸው የገለጹት ጉቴሬስ የሰብአዊ እርዳታ አቅርቦት ዋስትና እንዲያገኝና መሰረታዊ አገልግሎቶች እንዲጀመሩ ጠይቀዋል። የአፍሪካ ህብረት ሊቀመንበር ሙሳ ፋኪና የአውሮፓ ህብረት የውጭ ጉዳይ ኃላፊ ጆሴፍ ቦሬል ተመሳሳይ መልእክቶችን አስተላልፈዋል። በሕክምና ግብዓቶች እጥረት በሙሉ አቅሙ አገልግሎት እየሰጠ አለመሆኑን የሕክምና ማዕከሉ አስታወቀ። ለልብ ሕክምና በሚያስፈልጉ የሕክምና ግብዓቶች እጥረት ሳቢያ በሙሉ አቅሙ አገልግሎት መስጠት እንዳልቻለ የኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል ገልጿል። ማዕከሉ በአሁን ጊዜ በ1/3 አቅሙ ብቻ አገልግሎት እየሰጠ መሆኑ ገልጿል። በማዕከል የህዝብ ግንኙነት ኃላፊ ናሆም ስንታየው እንደገለጹት ማዕከሉ የተሟላ ሙያተኛ ቢኖረውም ለልብ ሕክምና በሚያስፈልጉ የሕክምና እቃዎች እጥረት የተነሳ የተሟላ አገልግሎት እየሰጠ አይደለም ብለዋል። ከ80 በመቶ በላይ የሚሆኑት ለልብ ሕክምና አገልግሎት የሚያስፈልጉ የሕክምና ግብዓቶች ከውጭ የሚገቡ መሆናቸውን የጠቆሙት ኃላፊው ማዕከሉ ቋሚ ገቢ ስለሌለው የሕክምና ግብዓቶቹን በሚፈልገው ልክ የማስገባት አቅም የለውም ብለዋል። በግብዓት እጥረት የተነሳ ማዕከሉ በዓመት ለ500 ህጻናት አገልግሎት እየሰጠ መሆኑን አመልክተው
በዚህ ዓመት አገልግሎቱን ለ750 ህጻናት ለመስጠት አቅዶ የነበረ ቢሆንም ይገኛሉ ተብለው የታሰቡ እገዛዎች ባለመገኘታቸው እቅዱ ሊሳካ አልቻለም ብለዋል። ማዕከሉ እስካሁን በሀገር ውስጥና በውጭ ከሚኖሩ ኢትዮጵያውያን ከመንግስት መስሪያ ቤቶችና ከተለያዩ መንግስታዊ ያልሆኑ ድርጅቶች በሚያገኘው እርዳታ የሚተዳደር በመሆኑ የፋይናንስ አቅም ውስንነት እንዳለበት ተናግሯል። ማዕከሉ በቋሚነት ገቢ የሚያገኝበት መንገድ ባይፈጠርም ከጤና ሚኒስቴር በርካታ ድጋፎችን እያገኘ መሆኑን ገልጸው በቅርቡም ከኢትዮጵያ አየር መንገድ ከጤና ሚኒስቴርና ከሮተሪ ጋር የአራትዮሽ የትብብር ስምምነት ተፈራርሟል። በዚህ ስምምነት መሰረትም 100 ህጻናት ወደ ውጭ ሀገር ሄደው ሕክምና እንዲያገኙ ተደርጓል ብለዋል። በየቀኑ ከ10 እስከ 12 የሚሆኑ ህጻናት ከሁሉም የአገሪቱ ክፍሎች በሪፈር ወደ ማዕከሉ ይመጣሉ ያሉት ኃላፊው አሁን ላይ 7200 ህጻናት ለሕክምናው ወረፋ በመጠባበቅ ላይ ይገኛሉ ማለታቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። ከፍተኛ ኪሳራ ላይ የሚገኘው የኬንያ አየር መንገድ ለኢትዮጵያ መንግስት ገንዘቤን ይክፈለኝ የሚል ጥያቄ አቅርቧል። ክፍያው የኬንያ አየር መንገድ በኢትዮጵያ ለሰጣቸው አገልግሎትና ሽያጮች ገንዘብ ከብር ወደ ዶላር ተቀይሮ መሰጠት የነበረበት ነው። በአሰራር ደረጃ አየር መንገዶች አገልግሎታቸውን በውጭ ሀገራት ሲሸጡ በሀገሬው ገንዘብ ከተገበያዩ በኋላ ገንዘባቸው የሚሰጣቸው በዶላር ነው። የኬንያ አየር መንገድ ከኢትዮጵያ በተጨማሪ ተመሳሳይ ጥያቄ ለናይጄሪያ መንግስትም አቅርቧል። የኬንያ አየር መንገድ በሁለቱ ሀገራት የሚገኘውን ገንዘቡን ማግኘት ያልቻለው በውጭ ምንዛሬ እጥረት ነውም ተብሏል። የኬንያ ባለስልጣናት ለኬንያ አየር መንገድ የሚገባውን ክፍያ እንዲሰጡ የኢትዮጵያንና የናይጄሪያን ባለስልጣናት በማነጋገር ላይ እንደሆኑ ተዘግቧል። የኬንያ አየር መንገድ ሁለቱ መንግስታት ሊከፍሉት ይገባ የነበረ በሚሊዮን ዶላር የሚቆጠር ገንዘብ ሊያገኝ ያልቻለው በዋናነት በውጭ ምንዛሬ እጥረት ምክንያት እንደሆነ ተዘግቧል። ራይላ ኦዲንጋ የምርጫው አሸናፊ መሆኔ ይታወጅልኝ ብለዋል። የኬንያው ምርጫ ኮሚሽን በፕሬዝዳንታዊ ምርጫው ተሸንፈዋል ያላቸው የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ የአገሪቱ ጠቅላይ ፍርድ ቤት የምርጫው አሸናፊ መሆናቸውን እንዲያውጅላቸው ጠይቋል። ኦዲንጋ ይህን ያሉት የምርጫ ኮሚሽኑ ምክትል ፕሬዝዳንት ዊሊያም ሩቶ አሸንፈውበታል ያለውን የምርጫ ውጤት ጠቅላይ ፍርድ ቤቱ እንዲሰርዘው አቤቱታ ካስገቡ በኋላ ነው። ኦዲንጋ የምርጫ ኮሚሽኑን የከሰሱት ሩቶ በተጭበረበረ ምርጫ አሸንፈዋል ብሎ አውጀዋል በማለት ነው። ፍርድ ቤቱ በ12 ቀናት ውስጥ በኦዲንጋ አቤቱታ ላይ ብይኑን ይሰጣል። የዓለም አቀፉ ወንጀል ፍርድ ቤት አቃቢ ሕግ ካሪም ካሃን ሱዳን በዳርፉር የጦር ወንጀል ክሶችና ምርመራ ዙሪያ ከቅርብ ጊዜ ወዲህ ትብብሯን መቀነሷን ለተባበሩት መንግስታት ድርጅት ጸጥታው ምክር ቤት ባቀረቡት ሪፖርት አስታውቋል። አቃቢ ሕጉ ጸጥታው ምክር ቤት ሱዳን ከፍርድ ቤቱና አቃቢ ሕግ ጋር እንድትተባበር ግፊት እንዲያደርግና ዳርፉር ላይ ለተፈጸሙት ዓለም አቀፍ ወንጀሎች ፍትህ እንዲያስገኝ ጠይቋል። ሆኖም ፍርድ ቤቱ በዳርፉር በጦር ወንጀልና በሰብአዊነት ላይ በተፈጸሙ ወንጀሎች በቀድሞ የጃንጃዊድ ሚሊሻ መሪ አሊ ራህማን ላይ በሚያዝያ የእስር ቅጣት መጣሉ የፍትህ ተስፋ እንደፈነጠቀ አቃቢ ሕጉ ገልጿል። የተከበራችሁ የኢትዮ ነጋሪ ቤተሰቦች ለሰዓቱ የያዝነው መረጃ በዚሁ አበቃ። አብራችሁን ስለምትሆኑ ከልብ እያመሰገንን ሁሌም ቢሆን አዳዲስና ወቅታዊ በማህበራዊ፣ ፖለቲካዊ እንዲሁም ኪነ ጥበባዊ ጉዳዮች ላይ ያተኮሩ መረጃዎች ወደ እርስዎ በፍጥነት እንዲደርሱ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ ስንል እንጋብዛለን።